ይመስገን። ስለነሱ ቃላት የለኝም። እግዚአብሔር ባሉበት ቦታ በደንብ ይሸፍናቸው። እጃቸውን ዘርጉና እችኔታችን ደግሞ እግዚአብሔር ይባረክሽ በሉት። ጸጋውን ያብዛልሽ በሉት። እንደገና እግዚአብሔር በቤቱ ያቁምሽ በሉት። በኢየሱስ ስም ተባረክ። ዘመንሽ ይባረክ፣ ትዳርሽ ይባረክ። የምትሄጂ መንገድሽ ሁሉ ከአንቺ የተነሳ ለዘር ማንዘርሽ በኢየሱስ ስም የተባረከ ተባረከሽ። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ሰላም ለእናንተ ይሁን። እስቲ በጌታ ደስ ያላችሁ ክብር ለጌታ ኢየሱስ ጌታ። ይሄ ብቻ ነው እንዴ? አሁንም ይሄ ቤተክርስቲያን አለ የሚል ትውልድ ይነግሽ ከቆየሁበት ሀገር በጽድቅ ፀሐይ ዓለም አቀፍ ቤተክርስቲያን ጸሎት የተነሳ በሰላም ወደ ሀገር ገብቻለሁ። አግብቼ ደግሞ ጌታ ረድቶኝ ቤተክርስቲያን ለመሪዎች እንግዲህ አሁን መሪዎች ይከታተላሉ ቪዲዮአቸው ስለሚደርስ በመሪዎች ህብረት ያላችሁ አድሚኖች ጉባኤ እንዲሁም እኔ ኢትዮጵያ ነው ያለው እግዚአብሔር በሰላም ወደ ሀገሬ አብቅቶኛል፣ ገብቻለሁ። አቤኔዘርም እንዲሁም ከእናታችን ቲጂዬ ጋር ሆነን ወደ ቤተ መቅደስ አምጥተን ጸልየናል። ስሙም እንግዲህ ታውጇል። እናንተም ባላችሁበት ቦታ ሆናችሁ ጌታ አመስግኑ።